በአረበኛ ጥያቄ ለመጠየቅ የሚያስፈልጉ ቃላትና ሀረግ። ሰላም ውድ ቤተሰቦቼ እንዴት ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት በዕለታዊ ህይወታችን በስራ ቦታ በገበያ ሊሆን ይችላል፣ እንዲሁም ደግሞ ከማደሞቻችን ጋር ሊሆን ይችላል። ጥያቄ መጠየቅ እንግዲህ ግዴታችን ነው። በመንገድ ላይ ስንሄድ ሊሆን ይችላል፣ በገበያም እንዲሁም በስራ ቦታ እኛም ልንጠየቅ እንችላለን፣ እኛም ደግሞ ልንጠይቅ እንችላለን ማለት ነው። ስለዚህ እነዚህን ቃላቶች ግዴታ ማወቅ ይኖርብናል። እነዚህን ቃላቶች ለማወቅ ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው ማየት ብቻ ነው። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ቪዲዮን ላይክ በማድረግ ጀምሩት። እንዲሁም ለአዲስ ላይ መጡ እህት ወንድሞቻችን ቪዲዮን ሼር በማድረግ አጋሩት። ውዶቼ እኔንም ስለምታበረታቱ በጣም አመሰግናለሁ። ወደ ትምህርታችን እንዲሁም ደግሞ በቪዲዮ መጨረሻ ላይ በኮመንት ላይ ለጠየቃችሁኝ መልስ ይዤላችሁ መጥቻለሁኝ። አብረን ምን ይሆናል ማለት ነው። አንደኛ እንግዲህ መሰረታዊ ጥያቄ ቃላት አንደኛ ያስኩላችሁ ምን። ለምሳሌ ምን ምንድነው? ምን እንላለን አይደለ? ስለዚህ በአረበኛ ኤሽ ይባላል፣ ወይም ውሹ ይላሉ፣ ኤሽ ይላሉ ማለት ነው። ለምሳሌ ይህ ምንድነው ለማለት ብንፈልግ ምን እንላለን? ኤሽ ሃዳ እንላለን ማለት ነው። ኤሽ ሃዳ እስኪ አብራችሁ ይበሉ። ይሄ ምንድነው ለማለት ምናል ኤሽ ሃዳ እንላለን ማለት ነው። ለምሳሌ ለሴት ምን አልሽ ለማለት ብንፈልግ ኤሽ ጉልቲ እንላለን። ኤሽ ጉልቲ አብራችሁኝ እያላችሁ ነው። ምን አልሽ ለማለት ምን አልኩኝ? ኤሽ ጉልቲ እንላለን። ይሄ ለሴት ሲሆን ነው። ለወንድ ሲሆን ደግሞ ምን አልክ እንላለን አይደለ? ኤሽ ጉልት እንላለን ማለት ነው። በሁለተኛ ደረጃ የት እንግዲህ ወይን ነው የሚባለው በአረበኛ። ይህ ቃላት ከእንግሊዝኛውም ጋር ተመሳሳይ ነው። ወይን በዚህ ቃላት እንግዲህ ብዙ ነገሮች ብዙ ጥያቄዎች አለ ማለት ነው። ለምሳሌ የአውሮፕላን ማረፊያው የት ነው ለማለት ብንፈልግ ምን እንላለን? ወይን አልማጣር እንላለን ማለት ነው። ማጣር ማለት የኤርፖርት ማለት ነው። እሺ የኔ የአውሮፕላን ማረፊያ ማለት ነው። ለምሳሌ እዚህ ጋር የት ነህ ለማለት ብንፈልግ ለወንድ ወይነክ እንላለን። ለሴት ደግሞ የት ነሽ ለማለት ብንፈልግ ወይንኪ እንላለን ማለት ነው። አስተውሉ፣ እዚህ ጋር አንድ አረበኛ ቃላት አንድ ፊደል ብቻ ለወንድና ለሴት ሲሆን አረበኛውን ይቀይረዋል ማለት ነው። ሶስተኛ ማን ለማለት ብንፈልግ ምን እንላለን? ሜን እንላለን። ለምሳሌ በር እየተቆረቆረ ሊሆን ይችላል። ማን ነው ለማለት ብንፈልግ ወይም ምን እንላለን? ሜን እንላለን ማለት ነው። ለምሳሌ ማነህ ለማለት ብንፈልግ ሜን እንተ። ማነሽ ለሴት ደግሞ ለሴት ማነሽ ለማለት ብንፈልግ ሜን እንቲ እንላለን ማለት ነው። እስኪ አብራችሁ ይበሉ አንዴ። ሜን እንቲ እንላለን ማለት ነው። ለምሳሌ የሆነ ነገር ታዘዛችሁ ሊሆን ይችላል። ለምሳሌ ይህንን ማን አለ ለማለት ብንፈልግ ይህንን ማን አለ ማወቅ ፈልገን ያዘዝን ሰው ማወቅ ፈልገን ይህንን ማን ያለው ብንል ምን እንላለን? ሚን ጋል ሃዳ እንላለን ማለት ነው። የጊዜ የቁጥር ጥያቄዎች አሉ። አራተኛ ደረጃ ምንድነው ያስኩላችሁ? መቼ ለማለት ብንፈልግ መንተ እንላለን። መንተ እንግዲህ ለምሳሌ ለወንድ መቼ ትመጣለህ ለማለት ብንፈልግ ምንተ ቲጂ እንላለን ማለት ነው። ለሴት ሲሆን ደግሞ መቼ ትመጫለሽ እንላለን አይደለ? ምንተ ቲጂን እንላለን ማለት ነው። ለምሳሌ ስራ መቼ ነው ለማለት ብንፈልግ ስራ መቼ ነው? ምንተ አልሸገል እንላለን ማለት ነው። አምስተኛ ስንት ለማለት እንግዲህ ይህን ነገር በተለይ ለገበያና ለዋጋ መጠቀሚያ ሁልጊዜ እንጠቀመዋለን ማለት ነው። ለምሳሌ ስንት ነው? ስንት ለማለት ለምሳሌ ከም እንላለን። ለምሳሌ ሂሳቡ ስንት ነው ለማለት ብንፈልግ ከም الحساب እንላለን። ከም الحساب እንላለን ማለት ነው። ሰዓት ስንት ነው ለማለት ብንጠይቅ ወይም እኛም ብንጠይቅ እንመልሳለን ማለት ነው። ለምሳሌ ስንት ሰዓት ነው ብንባል ከም الساعة ወይም ደግሞ እኛ ተጠይቀን ሊሆን ይችላል። ከም الساعة ቢሉና አሁን አረቦች
ያኔ አሁን ሰዓቱ ስንት ነው ብንል እሳአ ዋህድ ሰዓ ስንቴን እያል አንድ ሰዓትም ከሆነ ሰዓ ብለን መልስ እንመልሳለን። እኛም ስንጠይቅ እንደዚህ መጠየቅ ወይም ስንጠይቅ በዚህ መልኩ መመለስ እንችላለን ማለት ነው ቤተሰቦቼ። ስድስተኛ ለምን እንግዲህ ሌ ይሉታል። አንዳንድ ቦታ ላይ ደግሞ ሌሽም ይሉታል። ሌህ ለምሳሌ ለምን ዘገየህ ለማለት ብንፈልግ ለወንድ ለምን ዘገየህ ለማለት ብንፈልግ ምን እንላለን? ሌ ተአኸርት እንላለን ማለት ነው። ለምን ዘገየሽ ለማለት ብንፈልግ ደግሞ ሌሽ ተአኸርቲ። እስኪ አብራችሁ ይበሉ። ሌሽ ተአኸርቲ እንላለን ማለት ነው። ለምሳሌ በቤት ውስጥ ለምሳሌ እኛ ቅመሞች የሆነ እቃ ተሰብሮ ሊሆን ይችላል፣ ሜሽንም ሊሆን ይችላል፣ ተሰብሮብን ሊሆን ይችላል። ለምሳሌ የልብስ ማጠቢያ ሜሽን ተሰበረ እንበልና አይበለውና ማለት ነው እንበል አይሰራም፣ በቃ ተበላሽቷል፣ አይሰራም። ስለዚህ ይሄ አይሰራም ለማለት ምን እንላለን? ለምን አይሰራም፣ ለምን አያገለግልም ለማለት ብንፈልግ ምን እንላለን? ሌህ ማይስተቀል እንላለን ማለት ነው። ሰባተኛ እንዴት ለማለት ደግሞ ከይፍ የአቅጣጫና የሁኔታ ጥያቄዎችን እዚህ ጋር እንጠይቃለን ማለት ነው። እንዴት በማለት ለምሳሌ እንዴት ነሽ ለማለት ኬፍ ሃሌክ እንላለን ለሴት። ለወንድ ደግሞ እንዴት ነህ ለማለት ብንፈልግ ኬፍ ሃሌክ እንላለን ማለት ነው። አስተውሉ እዚህ ጋር ለሴት ሲሆን ኬፍ ሃሌክ ነው ያልነው። ለወንድ ደግሞ ኬፍ ሃሌክ ሊና ብቻ ነው እዚህ ጋር የምትለያየው ማለት ነው። ለምሳሌ ይሄን እንዴት ላድርገው ወይም ይሄን እንዴት ልስራው ለማለት ብንፈልግ በአረበኛ ምን እንላለን? ኬፍ እሰዊ ሃዳ እንላለን ማለት ነው። ስምንተኛ ይቻላል ወይም ይፈቀዳል የሚለው እዚህ ጋር እንግዲህ ሙምኪን እንላለን። ለምሳሌ ትህትና በተሞላበት መንገድ ጥያቄያችንን ለመጀመር ሙምኪን እንላለን ማለት ነው። ይቻላል ለምሳሌ ይፈቀዳል ለማለት ያኔ ግዴታ በትህትና መጠየቅ አለብን ማለት ነው። ስለዚህ እዚህ ጋር አረፍተ ነገር ስነግራችሁ አንድ ጥያቄ ልጠይቅሽ እችላለሁ ብንል አሁን የሆነችን ሴት አንድ ጥያቄ ልጠይቅሽ እችላለሁ ብንጠይቃት ሙምኪን አሰለክ ሱአል እንላለን። ሙምኪን አሰለኪ ሱአል እንላለን ማለት ነው። ወይም ለወንድ ደግሞ አንድ ጥያቄ ልጠይቅህ እችላለሁ ብንል ሙምኪን አሰለክ ሱአል ያኔ ጥያቄ ልጠይቅህ እችላለሁ ወይም ጥያቄ ልጠይቅሽ እችላለሁ እንደማለት ማለት ነው። እዚህ ጋር እባክህን እርዳኝ ለማለት ብንፈልግ ሙምኪን ሰዓዳ ወይም ሙምኪን ሰዓዲኒ ልትረዳኝ ትችያለሽ። ሙምኪን ሰዓዲኒ ለወንድ ሲሆን ደግሞ ልትረዳኝ ትችላለህ። ሙምኪን ሰዓዲኒ እንላለን ማለት ነው። ዘጠነኛ አለ ፊ ይባላል ማለት ነው። ለምሳሌ አለህ የሆነ ነገር አለህ የለህም እንላለና በእኛ ለምሳሌ አለህ ብለን ለመጠየቅ እንድክ ለወንድ ማለት ነው። ለሴት ደግሞ አለሽ ለማለት ብንፈልግ እንድኪ እንላለን ማለት ነው። ለምሳሌ ሰው አለ ብለን ብንጠይቅ ፊያህድ እንላለን። ሰው አለ ለማለት ምናል ፊያህድ እንላለን ማለት ነው። እስኪ አብራችሁ ይበሉ። ፊያህድ እንላለን። ለምሳሌ እስኪ ሹፊ ፊያህድ ወለላ ይላሉ አረቦች። ለምሳሌ ሰው አለ የለም። እንደዚህ በዚህ ሁኔታ ይሄን ማወቅ አለባችሁ ማለት ነው። ብር አለሽ ለማለት ብንጠይቅ ደግሞ ብንፈልግ ለሴት ብር አለሽ እንዲክ ፍሉስ እንላለን። እንዲክ ፍሉስ ለወንድ ደግሞ ብር አለህ ብለን ብንጠይቅ እንዲክ ፍሉስ እንላለን ማለት ነው። አስረኛ ይቅርታ እንግዲህ ይሄ በጣም በትህትና የሆነን ሰው ስንጠይቅ እንግዲህ ወይም እኛ አጥፍተን ሊሆን ይችላል ይቅርታ እንላለን አይደለ? ስለዚህ ማዕሌህ ለወንድ ማዕሌህ እንላለን። ለሴት ደግሞ ማዕሌሽ እንላለን። ወይም ለው ሰማህት እንላለን። እዚህ ጋር እንግዲህ አንድን ሰው ንግግር ለማስጀመር ወይም በመንገድ ላይ ለማስቆም የምንጠቀመው ቃላት ነው ይሄ ነገር። ለምሳሌ ይቅርታ እባክህ እባክህን ሱቅ የት ነው ለማለት ብንፈልግ ይሄ ለወንድ ማለት ነው። ምን እንላለን? ለው ሰማህት ወይን አልበቃላ እንላለን ማለት ነው። ለው ሰማህት ወይን
አልበቃላ እንላለን ማለት ነው። ወይም ይቅርታ እባክሽን ጥያቄ ልጠይቅሽ እችላለሁ ለማለት ደግሞ ለሴት ማለት ነው። ለው ሰማህቲ ሙምኪን እስአልክ ሱአል እንላለን። ለው ሰማህቲ ሙምኪን እስአልክ ሱአል እንላለን ማለት ነው። 11ኛ እንግዲህ እባክህ ነው ማለት ነው። እባክህን ስንል የሆነ ነገር እየለመን ነው። በአረበኛ ምን ይሉታል? ቴክፎ ይሉታል። ቴክፎ ይላሉ ማለት ነው። የሆነ ነገር በቃ በጣም እየለመኑ ሲናገሩ ቴክፎኒ ቴክፎ ይላሉ ማለት ነው። እባክህ ለማለት ቴክፎ እንላለን ማለት ነው። ባክሽን ለማለት ደግሞ ቴክፎን እንላለን ማለት ነው። ለምሳሌ ባክሽን እርጅኝ ብንል እዚህ ጋር እባክሽን ማለት ተክፌን ሰዓዲኒ ምናምን እንላለን ማለት ነው። ስለዚህ እባክሽን እርጅኝ ብለን እዚህ ጋር አሁን ወደ አረፍተ ነገር እንትን ስንል ቴክፎን ሰዓዲኒ እንላለን ማለት ነው። ቴክፎን ሰዓዲኒ እንላለን ማለት ነው። 12ኛ እፈልጋለሁ ወይም ትፈልጋለህ በአረበኛ ምን ይባላል? ትብጋ እንላለን። ለምሳሌ የሆነ ነገርኛ በመዳም ጋር ማለት ነው እዚህ አሁን የሚያገናኘን ለምሳሌ ስነግራችሁ ምግብ ልጆች ፈልገው ሊሆን ይችላል። ትፈልጋለህ ወይስ አትፈልግም? የሆነ እቃ ነገር ሊሆን ይችላል፣ ብዙ ነገር። ስለዚህ ትፈልጋለህ ለማለት ለወንድ ምን እንላለን? ትብጋ እንላለን። ትፈልጊያለሽ ለማለት ደግሞ ስንፈልግ ለሴት ምን እንላለን? እስኪ አብራችሁ ይበሉ። ትፈልጊያለሽ ምን እንላለን? ትብጊን ወይም ትብጊን እንላለን ማለት ነው። ለምሳሌ ምን መብላት ትፈልጊያለሽ ብንል ለሴት ወይም ልጆችን ምን መብላት ትፈልጊያለሽ ብለን ለመጠየቅ ብንፈልግ ኤሽ ትብጊን ታክሊን እንላለን ማለት ነው። ኤሽ ትብጊን ታክሊን እንላለን ማለት ነው። ለወንድ ደግሞ ለምሳሌ ሻይ ትፈልጋለህ ብለን ለመጠየቅ ትብጋ ሻሂ እንላለን። እስኪ አብራችሁ ይበሉ። ትብጋ ሻሂ ብለን እንጠይቃለን ማለት ነው። 13ኛ የትኛው ለምሳሌ እዚህ ጋር እንግዲህ ብዙ ነገር ለምሳሌ የትኛው ጫማ ልንል እንችላለን። የትኛውን ልብስ፣ የትኛው እቃ፣ ብዙ ነገሮች እንግዲህ የትኛው ለማለት ብዙ ነገር እንጠይቃለን ማለት ነው። ስለዚህ ምን እንላለን በአረበኛ? አይ ዋህደ በቃ የትኛው ነው። ለምሳሌ የትኛውን ልብስ አይ ዋህደ መላበስ፣ የትኛውን ጫማ አይ ዋህደ ጁቲ ወይም አይ ዋህደ ሽብሽብ ማለት ይቻላል። አይ ዋህደ ጀዝመ ያኔ የጫማ ብዙ ነው ስሙ ማለት ነው። እንደዚህ በዚህ መንገድ ይሄንን ማወቅ እንችላለን ማለት ነው። ለምሳሌ የትኛውን ትፈልጋለህ ብለን ብንጠይቅ ለወንድ ነው። እዚህ ጋር የትኛውን ትፈልጋለህ? አይ ዋህደ ትብጋ እንላለን ማለት ነው። የትኛውን ላምጣልሽ ለማለት ብትፈልጉ ደግሞ ትላላችሁ አይ ዋህደ ጀበለኪ፣ አይ ዋህደ ጀበለክ ወይም ጀበለች። አሁን ለምሳሌ በኩዌት ጀበለች ቺ ነው የሚያበዙት እዛ ጋር ማለት ነው። እዚህ ጋር ሳውዲ ኪ ይላሉ። ኪ ነገሮች ይበዛሉ እዚህ ጋር። እዛ ጋር ደግሞ ለምሳሌ ቺ ለምሳሌ አይ ዋህደ ጀበለች ቺ፣ እዚህ ጋር ደግሞ አይ ዋህደ ጀበለኪ። አያችሁ ልዩነቱ የተወሰነ ነው፣ ግን እናንተ ከሁለቱ አንዱ ማየት ትችላላችሁ ማለት ነው። 14ኛ ያስኩላችሁ ዝግጁ ነህ ለወንድ እንግዲህ ለወንድ ሲሆን ጃሂዝ፣ ዝግጁ ነህ ጃሂዝ። ለሴት ሲሆን ደግሞ ዝግጁ ነሽ ጃህዘ እንላለን ማለት ነው። ለምሳሌ ለስራ ዝግጁ ነሽ ለማለት ብንፈልግ ጃህዝ አልሽጉል እንላለን ማለት ነው። ለወንድ ደግሞ ለስራ ዝግጁ ነህ ለማለት ብንፈልግ ምን እንላለን? ጃህዝ አልሽጉል ወይም ጃህዝ አልሽጉል ማለት እንችላለን ማለት ነው። እስኪ እስካሁን በተማርነው አንድ ጥያቄ አዘጋጅቻላችኋለሁ። እዚህ ጋር ተምረናል እና ስንት ሰዓት ነው የሚለውን በአረበኛ በኮሜንት ጻፉልኝ ማለት ነው። አስቀምጡልኝ። ስንት ሰዓት ነው በአረበኛ በኮሜንት እጠብቃለሁ። ላይክ ያላደረጋችሁ ላይክ እያደረጋችሁ፣ ቪዲዮውንም ደግሞ ሼር ካላደረጋችሁት ሼር እያደረጋችሁ፣ እንደውም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። አሁን ደግሞ ይዤላችሁ የመጣሁት እንደነገርኳችሁ በቪዲዮ መጨረሻ ላይ በኮሜንት የተጠየቁትን ጥያቄ እመልሳለሁ ባልኩት መሰረት ማለት ነው።
በኦኬ ጀምሬ በኦኬ ነው የምጨርሰው እህቴ። ይሄንን ጥያቄ በደንብ አብራርተሽ ቪዲዮ ስሪልኝ ይላል ትላለች እህታችን። ላንሳው፣ ልውሰደው፣ ልጠበው፣ ትመጫለሽ፣ ይዘሽልኝ ነይ፣ መሄድ አልፈልግም፣ እንዲሁም ደግሞ እቤት ውሰጅኝ የሚል ነው ማለት ነው። እንግዲህ እዚህ ጋር እኛ ከቅመሞች ነን። እንግዲህ እዚህ ጋር ከማለሞችን ጋር የሚያገናኙን ቃላቶች ናቸው ማለት ነው፣ በስራ ቦታ። ስለዚህ እናንተ ልብ ብላችሁ ተከታተሉ። በዛውም ቪዲዮ ላይክ እያደርጋችሁ። ላንሳው ለማለት ብንፈልግ ምን እንላለን? እሽል እንላለን። እሽል ለምሳሌ ምግብ በልተው ጨርሰው ገበታውን ላንሳው ለማለት ብንፈልግ የምግቡን እየተመገቡበትን ማለት ነው ምን እንላለን? እሽል አልሱፍራ ወይም እሽል አክል እንላለን ማለት ነው። እሺ ቤተሰቦች፣ ልውሰደው ለማለት ደግሞ ለወንድ ምን ይሆናል? አኽድሃ እንላለን። ያኔ ለወንድ ሲሆን ልውሰደው አኽድሃ፣ ለሴት ሲሆን ደግሞ ልውሰዳት ለማለት አኽድሃ፣ ያኔ ለወንድ አኽድህ፣ ለሴት ደግሞ አኽድሃ እንላለን ማለት ነው። ይህንን ሳህን ልውሰደው ብንል ለምሳሌ አኽድህ ሰሃን ሃዚ፣ አኽድ ሰሃን ሃዘ እንላለን ማለት ነው። እሺ ልጠበው ደግሞ ለወንድ እغسله ያኔ ልጠበው ወይም ልጠብህ እያልን ነው እዚህ ጋር። ለሴት ደግሞ ልጠባት ወይም ልጠብሽ እغسልها እንላለን ማለት ነው። ለወንድ እغسله፣ ለሴት እغسልها፣ ያኔ ልጠበው ወይም ልጠባት ለማለት ስንፈልግ ማለት ነው። ለምሳሌ ልብሱን ልጠበው ለማለት ብንፈልግ እغسل መላብስ ወይም እغسል መላብስ ብለን እንጠይቃለን በዚህ መልኩ ማለት ነው። እንዲሁም መኪናዋን ልጠባት ለማለት ብንፈልግ እغسل السيارة እغسلها ሰያራ ማለትም ይቻላል። ትመጫለሽ የሚለው አራተኛው ትመጫለሽ ነው የሚለው። ለሴት ብትጂን እንላለን። ብትጂን ወይም ትጂን እንላለን ለሴት ማለት ነው። ለወንድ ደግሞ ትጂን ትጂ እንላለን። እንደዚህ ማለት እንችላለን። አሁን እዚህ ጋር ነገ ትመጫለሽ ለማለት ብንፈልግ ለሴት ማለት ነው ቡክራ ትጂን እንላለን። ቡክራ ትጂን እንላለን። ለወንድ ደግሞ ነገ ትመጣለህ ቡክራ ትጂ እንላለን ማለት ነው። ቡክራ ትጂ እንላለን ለወንድ። ለሴት ደግሞ ሲሆን ቡክራ ትጂን እንላለን ማለት ነው። ይዘሽልኝ ነይ ለማለት ጂቢሊ ማአክ፣ ይዘሽልኝ ነይ ጂቢሊ ማአክ፣ ያኔ ጂቢሊ ያምጭልኝ ነው። ማአክ ማለት ካንቺ ጋር እንደማለት ነው። ካንቺ ጋር እንደማለት ነው ማለት ነው። ለምሳሌ ውሃ ይዘሽልኝ ነይ ብንል ወይም ብንባል እዚህ ጋር እኛም ልንል እንችላለን፣ ማደሞቻችንም ወይም ሌላ ሰውም እኛ ሊለን ይችላል ማለት ነው። ለምሳሌ ውሃ ይዘሽልኝ ነይ ብንባል ጂቢሊ ማአክ ሞያ ይሉናል፣ ወይም ጂቢሊ ሞያ ይሉናል ማለት ነው። እኛ ውሃችንን እንወስዳለን። እኛ ደግሞ ለምሳሌ ውሃ አምጪልኝ ለማለት ብንፈልግ ይሄንኑ አዙረን ጂቢሊ ሞያ እንላለን ማለት ነው። እሺ ግልጽ ሆነላችሁ ይመስለኛል ብቻ። ይህ ስድስተኛ መሄድ አልፈልግም ነው። እዚህ ጋር ማብቃሮ ማለት ትችላላችሁ። መሄድ አልፈልግም፣ በቃ መሄድ ካልፈለጋችሁ ማብቃሮ ማለት ትችላላችሁ፣ እነሱ ፈቃደኛ ከሆኑላችሁ ማለት ነው። ስለዚህ መሄድ አልፈልግም ለማለት ምንድን ብያለሁ? እስኪ አብራችሁ ይበሉ። ማብቃ ማለት አልፈልግም ነው። ሩህ ደግሞ አልሄድም ማለት ነው። እሺ ማብቃ ማለት ያኔ አልፈልግም እንደማለት ነው። ሩህ ደግሞ ለመሄድ በቃ አልፈልግም ለመሄድ እንላለን ማለት ነው። እቤቱ ሰጂኝ ለማለት ደግሞ ወድኔ አልበይት፣ እቤቱ ሰጂኝ ወድኔ አልበይት። ወድኔ ማለት ውሰጂኝ ነው። ቤት ደግሞ ቤት ያው ቤትም ነው፣ አልበይትም ማለት እንችላለን ማለት ነው። ለምሳሌ ለወንድም ለሴትም እዚህ ጋር ወድኔ ነው የሚባለው ማለት ነው። ለወንድም ለሴትም ወድኔ ለምሳሌ አንድን ሰው ወድኔ እቤቱ ሰደኝ ብንል ወድኔ ቤት ነው የምንለው። ለሴትም እቤቱ ሰጂኝ ወድኔ ቤት ወይም ወድኔ አልቤት እንላለን ማለት ነው። እናም ቤተሰቦቼ የዛሬ ቪዲዮ እንግዲህ ይህን ይመስል ነበረ። ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁኝ። ቪዲዮ ላይክ እያደረጋችሁ አበረታቱኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶቼ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልኝ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ስለምታበረታቱኝ በጣም አመሰግናለሁ ውዶቼ። ሌላ ጊዜም ደግሞ እንደዚህ የምሰራላችሁ ነገር ካለ ማለት በጣም አስቸኳይ ምናምን ካለ እንደዚህ ጥያቄያችሁን በኮሜንት መጠየቅ ትችላላችሁ። እናንተን ጥያቄ እያነበብኩ ደግሞ እንደዚህ ስሰራ በጣም እኔንም
ደስ ይለኛል ማለት ነው። ለማንኛውም ግን ስለምታበረታቱኝ በጣም ነው ማመሰግናችሁ። انا حابكم كثير طيب يلا مع السلامه